ትናንትና የማርቲን ኦዴጋርድ ፐርፎርማንስ እንዴት አስደናቂ ነው። ጨዋታውን ስንሰራ ከመሴ ጋር እንዲያው አንድ ነጥብ አንስቼ ነበር። የኦዴጋርድ ፊዚካል ፐርፎርማንስ ሻርፕነስ፣ ከአማካይ ክፍል ላይ ጨዋታውን የመምራት ፕሌይ ሜኪንግ ብቃት ሲዝን መካከል ላይ ያለን የሚመስለው የነበረው ኦዴጋርድን ብቻ ከወሰደ ለዚህ ነው የጨዋታው ኮከብ የተባለ። ያቺ አስደናቂ ጎል ሶስተኛዋን ሲያስቆጥር እንዴት አይነት መረጋጋት እንዳሳየ፣ እንዴት አይነት ቴክኒካዊ ብቃት እንዳሳየ በሱ ብቻ አይደለም። ኦቨርኦል የጨዋታውን እንቅስቃሴ ስንመለከት የማርቲን ኦዴጋርድ በአማካይ ክፍሉ ኋላ በአማካይ ክፍሉ ፊት ላይ ያለው ተጽዕኖ አዲሱን ሲዝን የኦዴጋርድ አድናቂዎች እንዲያውም በብሩህ ተስፋ እንዲጀምሩ የሚያደርጋቸው ይመስለኛል። ከዚያ ደግሞ የቤሬቼዜ ይተካል ማለት ነው። ሚኬል ሜሪኖን የመሳሰሉ ተጫዋቾች ደግሞ ተጠባባቂ ነው እና ይህ ምን ያሳያል? 2026-27 የእንግሊዝ ፕሪሚየር ሊግ ላይ አርሰናል